እሺ በመጨረሻ ቀለል ያሉ ሶስት አጫጭር ጥያቄዎች ልጠይቅህ ቤኪዬ። ከሻይና ቡና? ቡና። ጠዋት ከእንቅልፍ ስትነሳ መጀመሪያ የምታረጋው ነገር? ስነሳ ብቻ በተነሳውበት ሰዓት መዝሙር ነው የምሰማው። ተባከ የካቶሊክና ፕሮቴስታንት። ትዘምራለህ አብረህ? ድምጽ የለም እውነት ሞክረው ታውቃለህ? አየኔ አይሆንም እውነት። እንዴት ነው የሚገመገመው ግን አንድ ሰው ድምጽ አለው የለውም የሚለው ነገር? እኔ ብዙም እንደዚህ አይደለም። መስፈንም መዘመርም ማለት መዘመር እኮ ዝም ብዬ ባለኝ ድምጽ እንትን እላለሁ። ምስጋና ስለሆነ ምስጋና ያው እግዚአብሔር ይሰማል። ለመስፈን ግን ሙዚቀኛ ባትሆን ምን ትሆን ነበር? ከባድ ጥያቄ ነው። ላታምኝ ትችያለሽ? እሺ በእናትህ ንገረኝ። አምናለሁ። ቄስ መሆን ነበር የምፈልገው የካቶሊክ። እውነት በጣም አገለግል ስለነበር ዲያቆን ለብስ ነበር ማለት ድቁና ተምሬ አይደለም። የካቶሊክ ሙቪ ምናምን አይተሽ ታውቂያለሽ? አዎ እንደዚህ ዕጣን ምናምን ይዘው እንደዛ። ዲያቆን እንትን አልተማርኩም፣ ግን ያው እዛ ስላደግኩኝ እሱን እያገለገልኩኝ ነው እስከ ዛሬ ድረስ። እስከሆነ እድሜ ግን አሁን ይሄን ምኞትን ተናግረህ ታውቃለህ? ቤት ወይ ደግሞ ለአንተ ቅርብ ለሆነ ሰው እና ድጋፍ አግኝተህ ታውቃለህ?